ሁላችሁም ሙዚቀኛ ለማድረግ ነው የመጣሁት ማለት ነው። ሙዚቃ መስራት የምትፈልጉ ግን ከየት መጀመር እንዳለባችሁ ለማታውቁ ወይም ደግሞ ግጥም መጻፍ ችላችሁ የግጥም አቅም እያላችሁ ሙዚቃ ደግሞ ድምጽ ላይ የምትቸገሩ ሰዎች ለእናንተ የሚሆን አሪፍ መፍትሄ ይዤላችሁ መጥቻለሁ። ሶ ሌትስ ጌት ስታርትድ። መጀመሪያ ላይ ፕሌይ ስቶር ላይ እንገባለን። ከፕሌይ ስቶር አፕሊኬሽን አክቹዋሊ ዴይ ሃቭ ኦልሶ ዌብሳይት በት አፕሊኬሽኑ ዛሬ ስናይ ሱኖ ይባላል ማለት ነው። ሱኖ ብላችሁ ከላይ ትጽፋላችሁ። ከዛ እኔ ኦልሬዲ ስላወረድኩት ኦፕን እላለሁ ማለት ነው። አፕሊኬሽናችን ይሄ ይመስላል ማለት ነው። መጀመሪያ ስከፍቱት ኖ ሶንግ ቱ ሾው ነው የሚል። ስለዚህ ከታች ያለችዋን እሷን በመንካት መጻፍ የምንችልበት መንገድ ያመጣልኛል። ስለዚህ በዚህ መንገድ አድርጌ ራይት ላይሪክስ ኦር ፕሮምፕት የሚል ፓርት አለች ከላይ። እዚህ ደግሞ ስታይላችን ሙዚቃችን እንዴት መሆን እንዳለበት የምንነግርበት ሮክ ከፈለገን እነዚህ አይነት በጣም ብዙ አይነት አማራጭ አለን ማለት በዚህ መንገድ እንነግረዋለን ማለት ነው። ግን እዚህ ጋር ግጥማችን ግጥም ችሎታ ካለን ኬፓቢሊቲ ካለን በዚህ ጋር መጻፍ እንችላለን ማለት ነው። ራይት ላይሪክስ ኦር ፕሮምፕት የሚለው ላይ መጻፍ እንችላለን። ስለዚህ አንድ ግጥም እኔ የግጥም ችሎታ የለኝም ቱ ቢ ኦነስት። ስለዚህ ከጄሚናይ አንድ የሚገርም የፍቅር ግጥም እጽፍና አምጥቼ እዚህ አሰማችኋለሁ ማለት ነው እንዴት እንደሚሰራ። ሶ ወደ ቀጥታ ወደ ጄሚናይ እንሄዳለን ማለት ነው። የተሰሩ ሙዚቃዎችን በኦዲዮም ከፈለጋችሁ በግጥም ከፈለጋችሁ እያስገባችሁ ማሰራት ትችላላችሁ በአዲስ መልክ እንዲሰራ ማለት ነው። ስለዚህ እኔ ግን አሁን ለጊዜው ጄሚናይን እንዲጽፍ ከላይ እንደምትመለከቱት እስቲ በጣም አሪፍ የፍቅር ግጥም ጻፍልኝ አልኩት። ከዛ የልብ መስታወት የሚል ርዕስ ሰጠልኝ። በዚህ መንገድ ጻፈልኝ ማለት ነው። ሶ ይህንን ሰሌክት አደርገዋለሁ ማለት ነው። በመቀጠል ወደ ሱኖ እሄዳለሁ። ከጻፍን በኋላ ክሬት ነው የምንለው ማለት ነው። ሶ በሁለት መንገድ ነው አሁን ሊያቀርብልኝ የሚችለው አማራጭ። የፍንስዓይ በርህን ለሌሊት ከዋክብት ስመለከት ይደበሳሉ ተራት